እኔ እስር ቤት ውስጥ 5 ዓመት አሳልፍ ያለው በኢህአዴግ ጊዜና በነበረ የሃይማኖት ችግርና የ23 ዓመት ፍርደኛ ነበርኩ 23 ዓመት ነው የተፈረደብኝ አላህ ፈቅዶት ነገሮች ተለወጡ 5 ዓመት ወጣሁ ግን እዚህ እስር ቤት ነው እዚህ ቃሊቲ ነው እኮ ያለሁት እኔ ጤነኛ ነኝ ሙሉ አካል አለኝ አስባለሁ ንብረት አለኝ ስራ አለኝ ግን ቤተሰቤ ሲጎዳ ከጎኑ መቆም አልችልም እዚህ ከአሜሪካ ያለው ሰው ሲሞት መጥቶ ይቀብራል እዚህ ሆነ ከጂ ሁሉ ነገር ይወጣል አናቀው መቼ ምን ላይ እንደምንወድቅ ፈልገነው እኮ አይደለም ሳናስበው ነገሮች ከኛ እጅ ይወጣሉ እንደዚህ አይነት ፈተናዎቻችን የምንሻገራቸው በመንሰራቸው በጎ ተግባራቶች በመንፈጥራቸው መልካም ነገሮች ብቻ ነው ወንድም እህቶች ስለዚህ እንደኒዋን አይነት ለዚህ በጎ ተግባር የተነሱ ወንድምና እህቶቻችንን አለኝታ ለሆናቸው የጀመሩት ስራ የኛን ወክልና ተሸክመው እየሰሩ ስለሆኑ ከጎናቸው ልንቆምላቸው ግድ ነው በሐሳባችን በእውቀታችን በገንዘባችን በጊዜያችን ሂዶ በመጠየቅ ቦታዎቹን በማየት እኔ ዶክተር በእምነት ስትጋብዘኝ ቦታው ላይ ሳልሄድ በመቅረቴ ከፍቶኛል ቀድሜ አይቸው መምጣት ነበረብኝ አልሄድኩም ግን ራሴን በነበረብኝ ጫናዎች ነው መሄድ ያልቻልኩት እንደዚህ አይነት ነገራቶች እኛ ላይ የሚጨምሩት ነገር አላቸው እዛ ቦታ ላይ እኔ ቢሆንስ ያለሁት እኔ ከናንተ የተሻሉ ሰዎች ሊሆኑ ይችላሉ እኮ በዛ ቦታ ላይ ነገሮች ተለውጠውባቸው ይወደቁትና ልናነሳቸው ከጎናቸው ልንቆምላቸው አብረን